ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ይህ ብሩክ ግራፊክስ የተሰኘው የዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ግራፊክ ዲዛይን በደንብ ዲፕ እየገባን እናያለን፣ እንማማራለን። በዛሬው ቪዲዮ ደግሞ ፎቶሾፕ ላይ በጣም ወሳኝ ከሚባሉ ፊቸሮች መካከል አንዱ ስለሆነው ስለ ሴሌክሽን ቱል በደንብ ኢሜጅ ያስገባን ያንዳንዱ ነገር ምን ይመስላል የሚለውን ነገር ያየን እንማራለን። ወደ ቪዲዮ ሌትስ ጎ። በመግቢያችን ላይ እንደተናገርነው ዛሬ ስለ ሴሌክሽን ቱል ነው የምናየው። በመጀመሪያ ሴሌክሽን ቱል ምንነት እንጀምር። ሴሌክሽን ቱል ማለት ፎቶሾፕ ላይ አንድን ኢሜጅ ሆነ ቬክተር ፋይል ሌሎች ቦታዎችን ሳንነካ የፈለግነውን ኤሪያ ብቻ ሴሌክት የምናደርግበት መንገድ ነው። ይህ ቱል አብዛኛው ጊዜ የምንጠቀመውና ፎቶሾፕ ላይ መሰረታዊ የምንለው ባር ሲሆን በውስጡም የተለያዩ አይነት የሴሌክሽን ቱሎችን እናገኛለን። እንደምንጠቀመው የዲዛይን አይነት የምንጠቀማቸው የተለያዩ አይነት የሴሌክሽን ቱሎች አሉ። እነሱን እየገባን በደንብ እንያቸው። ቀጥታ ፎቶሾፕ ላይ እንደገባን ቱል ባር ላይ እንመጣና ማርኬት ቱል እናገኛለን። እነዚህ ሴሌክሽን ቱሎች ጂኦሜትሪካል ሼፕን በመጠቀም ሴሌክሽናችን ይሰሩልናል። እንዲሁም ራይት ክሊክ አድርገን ስንገባ አራት ኦፕሽኖችን ይዞልናል። አንደኛ ሬክታንጉላር ማርኬት ቱል፣ ሁለተኛ ኤሊፕቲካል ማርኬት ቱል፣ ሶስተኛ ሲንግል ሮ ማርኬት ቱል እና አራተኛ ደግሞ ሲንግል ኮለመን ማርኬት ቱል በአራት አማራጭ እናገኘዋለን። በመቀጠል አሁን ላይ ያየናቸውን የሴሌክሽን ቱሎች how to work የሚለውን በኢሜጅ ፕራክቲስ እናደርጋለን። ቀጥታ ኢሜጅ በመረጥ እንገባለን። ኢሜጅ ልውሰድና ድሮፕ ላድርገው። ይመስላል። ስለዚህ አሁን ይሄን የካሜራውና የእንትን ኢሜጅ የማስቀመጫውን ኢሜጅ በማርኬት ቱል በመጠቀም ሬክታንጉላር ማርኬት ቱል እሱን በመጠቀም ሴሌክት እናደርጋለን ኤሪያውን። ይሄ ማለት ነው። ስለዚህ አሁን ይሄኛው ሴሌክሽን ኤሪያ ነው። ይሄኛው ደግሞ አውት ኦፍ ሴሌክሽን ነው ማለት ነው። ያን እንደዚህ ሴሌክት ካደረግን በኋላ ኮፒ ከት ማድረግ እንችላለን። ኮፒ አድርገን ነው ኮፒ አድርገን ኢሜጅ ማድረግ እንችላለን ማለት ነው። ስለዚህ ኮንትሮል ዜድ ላይ እንመልሰውና አሁን ደግሞ እንዴት አድርገን ከት ማድረግ እንችላለን የሚለውን ነገር እናያለን። እዚህ ጋር ማስክ ሴሌክት ካደረግን በኋላ ራይት ክሊክ በመጫን እቺ ኦፍ ናለች። ስለዚህ አሁን እዚህ እናጥፋውና እንደ ኦፕሽን ይመጣልናል። ኦኬ እንለዋለን። የዛኔ አክቲቭ ትሆናለች ማለት ነው። ከት ማድረግ እንችላለን። ከት ካደረግን በኋላ ብቻዋን ሙቭ ያደርግልናል ማለት ነው። ለምን ሴሌክት ያደረግነው ኤሪያ ብቻ ነው ከት ያደርገው ማለት ነው። ይመስላል። ስለዚህ አይነት ለማንፈልገው ኮንትሮል ዜድ እንለዋለን። ስለዚህ የምንረዳው ነገር እዚህ ማርኬት ቱል ሴሌክሽን ላይ ያንዳንዱ አሁን ባሳያችሁ መልኩ የሬክታንጉላር የኤሊፕቲካልም ሲንግል ሮውም ሲንግል ኮለመን ሙሉ አራቱ ተማሳይ ነው እንትናቸው ፐርፖዛቸው ተማሳይ ነው። ስለዚህ ለሬክታንጉላር ማርኬት ቱል የተጠቀምነው ለሶስቱም ይሰራል ማለት ነው። እዚህ ጋር ከማርኬት ቱል በመቀጠል ኤሊፕቲካል ማርኬት ቱል እናገኛለን። ከሬክታንጉላር ማርኬት ቱል በመቀጠል ማለት ነው። ከዚህ በተመሳሳይ መልኩ ሲሆን
ይሄም ሴሌክት የሚያደርግልን ሰርክል ሳይዝ ይዞ ይሆናል። ሽፍትን ከለቀቁት ይላው ሽፍትን ካስኩት ደግሞ ራሱ ሰርክል ሳይዝ ይዞ ሴሌክት ያደርግልናል ማለት ነው። እና ከሬክታንጉላር ማርኪንግ ቱል ጋር ካየነው ኦፕሽኖች ጋር ተመሳሳይ ነው። የሚለየው ሰርክል ሳይዝ መሆኑ ብቻ ነው ማለት ነው። እዚህ ራይት ክሊክ በመጫን ሲንግል ሮ ማርኪንግ ቱል እና ሲንግል ኮለም ማርኪንግ ቱል ናቸው። አሁን ሲንግል ሮን መጀመሪያ አሁን እዚህ ጋር እነዚህ ባይዘው ሁለቱ የሚለዩት ከሌሎች የሚለዩት ክሊክ በማድረግ ብቻ ራሳቸውን ሴሌክት ያደርጋሉ ማለት ነው። ስለዚህ እንያቸው። አሁን እዚህ ጋር ሲንግል ሮ ማርኪንግ ቱል አክቲቭ አድርጌያለሁ። ክሊክ አደርጋለሁ። በምትመለከቱት መልኩ ሮውን ሴሌክት አድርጎናል ማለት ነው። በጣም በፒክስል ስለሆነ ሴሌክት ያደርገልን በጣም ዙም ማድረግ ይጠበቅብናል። ብዙ ጊዜ አንጠቀምበትም ይሄን ሴሌክሽን ቱል ከስንት አንድ ስራዎች ላይ የምንጠቀምበት እንጂ ብዙ ጥቅም ላይ አይውልም። ግን ያው አምጀሰን እንየው ብዬ ነው። ስለዚህ እንደዚህ ያደርገልን ማለት ነው። ሴሌክት እናደርገውና ሲንግል ኮለም ማርኪንግ ቱልን ደግሞ በተመሳሳይ መልኩ እናያለን። እሱን አክቲቭ እናደርጋለን። ያው በተመሳሳይ ክሊክ አደርጋለሁ። እዚህ ጋር ሴሌክሽን ሰጥቶናል። ያው በፒክስል ነው። ምን ያክል ዙም እንዳደረኩት እንግዲህ ስቡት። እኔ በሴንቲሜትር ስለከፈትኩት ነው ፔጅ ይሄን ያክል ዙም ማድረግ ያስፈልገኝ። ስለዚህ እነዚህን ይመስላሉ። ሴሌክት እናደርጋለን። ከላይ ኦፕሽን ጋር እንደምናገኘው ስታይል የሚል ኦፕሽን አለ። እዚህ ጋር ራይት ክሊክ ስናደርገው በዝርዝር ይመጣልናል። ኖርማል፣ ፊክስድ ሬሾ፣ ፊክስድ ስታይል የሚል ሶስት ኦፕሽን አሉት። እነዚህ ምንድናቸው የሚለው ነገር እናያለን። አንደኛ ኖርማሊ ስንገባ እዚህ ሴሌክት የምናደርገው ስፔሳችን ማርክ የምናደርግበት ሴሌክሽናችን የዚህ እኛ በፈለግነው አይነት ሳይዝ ሴሌክት ማድረግ እንችላለን ማለት ነው። እዚህ ጋር ዊድዝም ሆነ ሄቱን በፈለግነው ፖርትሬትም ላንድስኬፕ ማድረግ እያደረግን ራሳችን ሴሌክት ማድረግ እንችላለን ማለት ነው። ሌላው ደግሞ ሁለተኛው የምናገኘው ፊክስድ ሬሾ ነው። ፊክስድ ሬሾ ጋር ስንመጣ እኛ ዊድዝ እና ሄት ሚል ቦክሶች አሉ። እነሱ ጋር የምንፈልገውን አይነት ሳይዝ እናስገባና ሴሌክት ማድረግ እንችላለን ማለት ነው። አሁን እዚህ ጋር ዊድዝ 15 ነው፣ ሄቱ ደግሞ 7 ነው። ስለዚህ በዚህ አይነት ሴሌክሽን በዚህ ፕሮፖርሽን መንገድ ሴሌክት እናደርጋለን ማለት ነው። ፊክስድ ሳይዝ ደግሞ ከዚህ በተመሳሳይ መልኩ የሚሰራ ሲሆን እዚህ ጋር የምናገኛቸው ዊድዝ እና ሄቱ ጋር ቦክሶች አሉ። እሱ ጋር የምንፈልገውን ሳይዝ ሴሌክት አድርገን እናስገባለታለን። ከዛ በኋላ ራሱ አውቶ ሴሌክሽን ያደርጋል ማለት ነው። ሴሌክት ያደርጋል የምንፈልገው ነገር ሴሌክት ያደርጋል። አሁን እዚህ ጋር ዊድዝ 120 ፒክስል ሄት ደግሞ 64 ፒክስል ያደረኩት። በዚህ መልኩ ካረኩት በኋላ እዚህ ጋር ሄጄ እንደሌሎች ሴሌክት ማድረግ አይጠበቅብኝም። ጀስት ክሊክ ማድረግ ብቻ የሚጠበቅብኝ። ክሊክ ሳደርገው እንደምትመለከቱት አደረገልኝ። ፒክስል ስላደረኩት በጣም ዙም ማድረግ ያስፈልገዋል። ትንሽ ናት ሳይዟ፣ በፒክስል ስላደረኩት ነው። ይሄን ይመስላል። የሴሌክሽን ስታይል ሶስቶችን ይዞላል ማለት ነው። ከኦፕሽን ባር ሳንወጣ እዛው ከስታይል አጠገብ ፌዘር የሚል እናገኛለን። ፌዘር ምንድነው ጥቅሙ ምንል ከሆነ አንድን ኢሜጅ ከት አድርገን ስንወስድ ወይም ኮፒ ስናደርግ በባክግራውንዱ የሆነ ስሙዝ እንዲሆን ያደርግልናል። እሱን ፕራክቲስ እያደረግን አንድ ኢሜጅ እናስገባና እዚህ ጋር ድሮፕ እናደርገው። ይሄን ኢሜጅ ቆርጦ መስለን እናያለን። ፌዘራውን እዚህ ጋር 0 ነው። ስለዚህ ሴሌክት እናድርግ። ለኮፒ የሚለውን ሴሌክት አደረኩ። ኮፒ ዘን እዚህ ጋር ሲን እናደርግና
አሁን እቺን ኢሜጅ እዚህ ጋር ታችሁት ከሆነ ጠርዙ ይታወቃል። ምንም እንትን የለውም። በደንብ ይታወቃል። ግልጽ ነው። እዚህ ጋር ምንድነው ፌዘር 0 ነው። እንደምታዩት 0 ነው ፌዘር። አሁን ኮንትሮል ዜድ እንበለውና በመቀጠል አሁን ፌዘርን 100 አድርገን ሴሌክት እናድርግ። እዚህ ፌዘር 100 አድርገን ዘን ሴሌክት እናድርግ። እቺ ኮፒ የሚለውን ራሱ ሴሌክት እናደርገው ከርብ ነገር ይሰጠዋል። አይታችሁት ከሆነ ሴሌክሽን ቱል ላይ ከርብ ነገር ይሰጠዋል። ስለዚህ አሁን ይሄን ኮፒ እናድርግ። ኮፒ ሾው እናድርገው። ያችሁት እዚህ ጋር ለማመሳሰል ሞከረ ማለት ነው። እዚህ ጋር ስሙዝ አደረገው። የቀድሞ ሀርድ ነበረ። እዚህ ጋር ስሙዝ አደረገው ማለት ነው። ስለዚህ ፌዘር የምንጠቀመው ምንድነው ከታርገን ወይም ኮፒ አድርገን የምንወስደውን ኢሜጅ ሴሌክት ያደረግነውን ኢሜጅ ስሙዝ እንዲወራ ያደርግልናል ማለት ነው። ጠርዙ ስሙዝ እንዲወራ ያደርግልናል። ዋና ስራው እሱ ነው ፌዘር። እነዚህ አራቱ ኦፕሽን ጋር የምናገኛቸው ምንድናቸው የምትልኝ ከሆነ ይሄ አንደኛ የምናገኘው አዲስ የሴሌክሽን ቱል መስሪያ ሲሆን፣ ሁለተኛ ጋር የምናገኘው አዲስ ሴሌክሽን እንሰራበት የሴሌክሽን ቱል ነው። ሁለተኛ ጋር የምናገኘው እዚህ ሴሌክሽን ጋር እንዳለ ሴሌክሽን አድ ማድረግ ከፈለግን እዚህ ጋር ቦክስ መስራት አድ አደረገልን ማለት ነው። ሶስተኛ ላይ የምናገኘው ደግሞ አድ ያደረግነውን ሴሌክሽን እዚህ ጋር እንዳለ መቀነስ ከፈለግን ሴሌክት አድርገን እንቀንሳለን ማለት ነው። እዚህ ጋር በመጨረሻ አራተኛ የምናገኘው እዚህ ሴሌክት ያደረግነው ኤሪያ ላይ እዚህ ባለበት የፈለግናትን ክሮፕ አድርገን ሴሌክት ማድረግ እንችላለን ማለት ነው። እዚህ ጋር እንደምታዩት ችን አስቀርቶ ሌላውን አውቶ ሴሌክሽን አደረገልን ማለት ነው። አራቱን በመጠቀም ሴሌክሽናችን መስራት እንችላለን። ሌላው ያልነገርኳችሁ ነገር ቢኖር ሴሌክሽን አንድ ሴሌክት ካደረግን በኋላ ለማጥፋት ሴሌክሽኑ ሴሌክት ጋር መግባት እዚህ ጋር ዲሴሌክት የሚል ኦፕሽን አለ። እሱን ማንካት እንችላለን። ወይም ደግሞ በሾርት ከት ኮንትሮል ዲ በማድረግ መጠቀም እንችላለን። ማክ ለሚጠቀሙ ደግሞ ኮማንድ ዲ በማድረግ ዲሴሌክት ማድረግ እንችላለን ማለት ነው። አሁን እዚህ ጋር እነዚህን የማርኬት ቱል ሴሌክሽኖችን ዛሬ አየን። ሌሎች ሴሌክሽኖችን ደግሞ በቀጣይ ቪዲዮ የምናየው ይሆናል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ፒስ አውት።